ሰላም ጤና ይስጥልን ክቡራን ተመልካቾቻችን ከካፋ ቴሌቪዥን ለሳቱ ያዘጋጀናቸውን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ብሩክታይት ብርሃኑ ነኝ። አብራችሁ ቆዩ። ተመሳሳይ የፖለቲካ አቋምና ግብ ያላቸው የፖለቲካ ፓርቲዎች ወደ አንድነት በመምጣት በጋራ መስራት ይበልጥ ውጤታማ ሊያደርጋቸው ይችላል ተባለ። የሞቻ ዲሞክራሲያዊ ፓርቲ፣ የካፋ ዲሞክራሲያዊ ህብረትና የካፋ አረንጓዴ ፓርቲ በጋራ አብሮ ለመስራት የሚያስችል የጥምረት ውይይት መድረክ አካሂደዋል። ማሽሲፍ ውይይቱ በዋናነት የካፋ ሸካና ቦሮ ሽናሻ ማህበረሰብ ታሪካዊነትና አንድነትን ማጠናከር በሚችሉ አጀንዳዎች ላይ ያተኮሩ ፓርቲዎችን ወደ አንድ በማምጣት ውህደት መፍጠርና በጋራ መስራት ላይ ያተኮረ ሲሆን በዓላማና በፖለቲካ አቋማቸው ተመሳሳይነት ያላቸው ፓርቲዎችን ወደ አንድ ማምጣት መሆኑ ተገልጿል። ትልቁ እንግዲህ ዛሬ የተገናኘንበት ዋናው ምክንያት ያው ብቸኝነት ነው አይደል እንዴ? አንድ እንጨት ምን ይሆናል? አይነድም። ስለዚህ ዛሬ የምንመሰርተው ዛሬ የምንግባባው ዛሬ የምንወያየው ምንን መሰረት ያደረገ ነው? እድገትን፣ ለውጥን፣ መተባበርን፣ መደጋገፍን፣ አንድነት ኃይል እንደሆነ ማሳመኛም ጭምር ነው። ያ ደግሞ ከመሰረቱ ያመጣ ነው በአባቶቻችን የተሰጠ በቅድመ አያቶቻችን የተበረከተልን ትልቅ ገጸ በረከት የሆነውን በፖለቲካም ልንደግም ነው ማለት ነው። ከባህል እሴት አልፈን ያው ካፋና ሸካ ማለት ሽናሻ ማለት የባህል የቋንቋ የማንነት ምንም አይነት ልዩነት የሌላቸው አንድ ቤተሰብ ናቸው ማለት ነው። ሌላው በአቻ ጋብቻ የተገናኘ ነው። እኛ ግን ቤተሰብ የሚል መገለጫም ባለቤት ለመሆንና የህብረተሰቦቻችንን መስተጋበር፣ የህብረተሰቦቻችንን ጥምረት፣ የህብረተሰቦቻችን አንድነት ምሳሌም ጭምር ለመሆን ዛሬ ይህንን መድረክ ሲናዘ እንግዲህ ለብዙ ጊዜያት የተከበሩ አቶ ቦጋለም አቶ ብርሃኑ በእኛ በኩል ያለውም ስራ አስፈጻሚ በሁሉም ፓርቲያችን ያለን ስራ አስፈጻሚ ሲንዋይ ቆየንበት ዛሬ የመወለዳችን ቀን ነው ብዬ ነው ማስበው። እንዲህ አይነት በጋራ መስራት፣ ተባብሮ መስራት፣ ተጣምሮ መስራት የመጀመሪያ ነው። በአካባቢያችን ባለው የፖለቲካ እንቅስቃሴ ሁኔታ የመጀመሪያ ነው። ከዚያ ውጪ ያለው የጋራ ምክር ቤት አቋቁመን እንዲሁ እንሯሯጥ ነበረ። ለተወሰነ ጉዳይ ለአንድ ለሁለት አጀንዳ እንሯሯጣለን በጋራ። ከዚያ በኋላ ወደ የፊናችን ነበር ምንሮጠው። ያሁኑ አይነት መሰባሰብ ደግሞ ከዚያ ለየት ያለ ነው። ለየት የሚለው ከምን አንፃር ነው? በርከት ማለታችን ነው። የሚያሳስሩን ጉዳዮች አጀንዳዎች መኖራቸው ነው። እና አጀንዳዎችን ስንመለከት ሁሉም ሶስቱም ፓርቲዎች ከዚያም በላይ ያሉ ፓርቲዎች የራሳቸው የተቋቋሙበት መነሻ አላቸው፣ አላማ አላቸው፣ ግብ አላቸው። እዚህ ያለንም እንደዚሁ የየራሳችን አላማ ነበረን፣ አለን፣ ግብም አለን። ያን ይዘን ነው የምንንቀሳቀሰው። በአብዛኛው እንቀራረባለን። ስለ አንድ ህዝብ ነው እያወራን ያለ ነው። ስለ አንድ ጂኦግራፊያዊ ክልል ነው መነሻችን የነበረው እና በትንሹ ሳይሆን በሰፊው አብረን ምንሰራባቸው ሰፊ አጀንዳዎች፣ ሰፊ አላማዎች እንዳሉን አይተን ነው ወደዚህ የመጣ ነው። ይህ አንድነታችን በፖለቲካው ብቻ ሳይሆን በማህበራዊም በኢኮኖሚያዊም የመልማት ኢሳቤውን እውን የሚሆነው በእኛ በኩል ብቻ ነው። ለህብረተሰቦቻችን አንድ ሆነን የምንታገል ከሆነ አንድነት ኃይል ነው ካልን፣ ጉልበት ነው ካልን፣ አቅም ነው ካልን መገለጫዎቹ እኛ ነን። እኛ ዋጋ እንከፍላለን፣ አታግለን እናታግላለን፣ የትግል ባለቤቶችም ነን የሚል አስተሳሰብ ወስደን አሁን ባለውን የዲሞክራሲ ስርዓት ግንባታ አሁን ያለውንም ሂደት አሁን ያለውን አብሮነት እኛ ለደቡብ ምዕራብ ያው እስካሁን ድረስ ለመቶ ዓመታት በላይ እንደ ባህል ቀጥለናል። ግን እንደ ፖለቲካ ዓለም ውስጥ እንደ ፓርቲም ሸካ ውስጥ አልነበረም ከሞዴፓ በፊት ያው ባልሳሳት። ከፋ ውስጥም ይሄው እኛ ነን ያለ ነው። ከፒዲዮ አለ፣ ከፋ አረንጓዴ ፓርቲዎች አለን ማለት ነው። በከፋ ውስጥ የመጀመሪያው የፓርቲ ዋጋ ለመክፈል ህጋዊ የሆነ ፖለቲካ ፓርቲ መስርተን ለዚህ ህዝብ ለመታገል ስናበቃ ቢያንስ ባሉ ችግሮችን የህብረተሰቦቻችን የመልማት ጥያቄ እንዲመለስ ነው። ሌላ ነገር የለም። መንግስት ሰብሰብ የማለትን ሁኔታ ይፈልጋል። የተቀራረበ አላማ ያላችሁ እንትናችሁ ፕሮግራማችሁ የሚመሳሰል ከሆነ የሚቀራረብ ከሆነ ሰብሰብ ብትሉ ለእናንተም ኃይል ነው፣
ለሀገሪቱም ለፖለቲካ እንቅስቃሴውም ጥንካሬ ነው የሚል በየመድረኩ መንግስት ያነሳል እና ወደኛ ዞር ብለን ስናይ ይሄን ሐሳቡም ቀድሞም የነበረን ቢሆንም ዛሬ ላይ ግን የበለጠ አጠናክረን የምንሄድባቸው ምቹ ሁኔታዎች አሉ። እንዲህ አይነት መጣመር በሌላቸው አካባቢዎች የመጀመሪያ ነው የሚሆነው እና ጥሩ አጋጣሚ ጥሩ መድረክ ምንፈጥርበት ነው። በውይይቱ የሶስቱን ማህበረሰብ ታሪካዊና ባህላዊ አንድነትን ያተኮረ ሰነድ በሞቻ ዲሞክራሲያዊ ፓርቲ ሊቀመንበር አቶ ብርሃኑ ዘለቀ የቀረበ ሲሆን በሰነዱ ዙሪያ ውይይትም ተደርጓል። ለተጣመሩ ፓርቲዎች አንድ በጋራ የሚያስማማ ስያሜ በቀጣይ ጉባኤም የሚወሰን ነው ተብሏል። በመጨረሻም እነዚህ ፓርቲዎች በጋራ መስራት በሚያስችላቸው ጉዳዮች ላይ የጋራ ስምምነት ሰነድ ተፈራርሟል። የፖለቲካ ፓርቲዎች የእርስ በርስ ግንኙነት መጠናከር የፖለቲካ ልምምድ መሻሻል ውጤት መሆኑን የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢና የክልሉ ኢንተርፕራይዝና ኢንዱስትሪ ልማት ቢሮ ምክትል ኃላፊ አቶ ሰለሞን አየለ ገለጹ። በክልሉ ህጋዊ ፍቃድ አግኝተው የሚንቀሳቀሱ የፖለቲካ ፓርቲዎች የጋራ ጥምረት ምክር ቤት አባላት በካፋ ዞን ሺሾንዴ ወረዳ የተሰሩ የተለያዩ የልማት ስራዎችን ተዘዋውረው እየጎበኙ ይገኛል። ዘገባው የክልሉ መንግስት ኮሚኒኬሽን ጉዳይ ጽህፈት ቤት ነው። ቤተልሔም መመሩ የፖለቲካ ፓርቲዎች እርስ በርስ ግንኙነት መጠናከር የፖለቲካ ልምምድ መሻሻል ውጤት መሆኑን የገለጹት የጋራ ምክር ቤቱ ሰብሳቢ አቶ ሰለሞን አየለ በክልሉ የሚንቀሳቀሱ ህጋዊ የፖለቲካ ፓርቲዎች በክልሉ ልማትና መልካም አስተዳደር ስራዎች ዙሪያ ከመንግስት ጋር ተቀናጅተው እየሰሩ እንደሚገኙ ጠቁመዋል። የፖለቲካ ፓርቲዎች ከቀደመው የመቃቃርና የጠላትነት ፍረጃ በመውጣት ለሀገር እድገትና ለህዝብ ጥቅም በጋራ መስራት መጀመራቸው ተራማጅ አስተሳሰብ ላይ ማንገባቸውን ማሳያ መሆኑን የገለጹት አቶ ሰለሞን ጉብኝቱ በክልሉ የሚንቀሳቀሱ ህጋዊ የፖለቲካ ፓርቲዎች እየተሰሩ ያሉ የተለያዩ የልማት ስራዎችን በመጎብኘት ጠንካራ ተግባራትን ለማስቀጠልና በድክመት የታዩትን ጉዳዮች በጋራ በመታገል ለማረም ዓላማ ያደረገ መሆኑን ገልጸዋል። የክልሉን የልማት ጸጋዎች ወደ ሀብት ቀይሮ የህዝቡን ኑሮ በዘላቂነት ለማሻሻል በሚደረገው ጥረት ሁሉም ህጋዊ የፖለቲካ ፓርቲዎች የሰላም አምባሳደርነት ሚናቸውን መወጣት እንዳለባቸው ያስገነዘቡት አቶ ሰለሞን ቀጣይነት ባለው መልኩ ፓርቲዎች መተጋገዝና መተባበር እንደሚገባ ተናግረዋል። የትብብርና ምክክር ባህልን ማዳበር የሰለጠነ የፖለቲካ ትግል መሆኑን የገለጹት የካፋ ዞን ረዳት የመንግስት ተጠሪ ወይዘሮ ጽዮን ታዬ በበኩላቸው በዞኑ ከሚንቀሳቀሱ በቁጥር 8 ከሚሆኑ የፖለቲካ ፓርቲዎች ጋር በሁሉም መስክ የተጠናከረ ግንኙነት መኖሩን ነው ያስረዱት። በገዢው መንግስት የማህበራዊ ኢኮኖሚያዊ ፖሊሲዎች መሰረት የህዝብ ኑሮ ለማሻሻልና የመልካም ጥያቄዎች ለመፍታት በዞኑ እየተደረገ ስላለው እንቅስቃሴም ረዳት የመንግስት ተጠሪዋ ማብራሪያ ሰጥተዋል። የጥምረቱ አባላት በዞኑ ሺሾንዴ ወረዳ በወጣቶች በማህበራትና በአርሶ አደሮች እየተሰሩ ያሉ የተለያዩ የልማት ትሩፋት እንቅስቃሴዎች ተዘዋውረው እየጎበኙ ይገኛሉ። በጉብኝቱ የፖለቲካ ፓርቲ ስራ አስፈጻሚዎችና አመራሮች እንዲሁም የካፋ ዞንና የሺሾንዴ ወረዳ አመራሮች እየተሳተፉ ይገኛሉ። ኢትዮጵያና ኮሪያ ሪፐብሊክ ያላቸውን የፋይናንስና ኢኮኖሚ ግንኙነት የበለጠ ለማጠናከር ቃል ገብተዋል። የገንዘብ ሚኒስትር አህመድ ሽሬ ከኮሪያ ሪፐብሊክ ኢኮኖሚና ፋይናንስ ተቀዳሚ ምክትል ሚኒስትር ኪም ባይንግ ሂዋን ጋር ተወያይተዋል። ዘገባው የፋና ብሮድካስቲንግ ኮርፖሬት ነው። ምህረት ማሙ በውይይት ወቅት አህመድ ሽዴ ሀገሪቱን በደም መስዋዕትነት ላይ የተመሰረተም የረጅም ጊዜ ታሪካዊ ግንኙነት እንዳላቸው አስታውሰው የኮሪያ ሪፐብሊክ ከኢትዮጵያ ጋር በ1 ቢሊዮን ዶላር የፋይናንስ ስምምነት በመፈራረሟም ምስጋናቸውን አቅርበዋል። የኮሪያ ሪፐብሊክ የገንዘብ ድጋፏን እንድታሳድግ የጠየቁት ሚኒስትሩ ኢትዮጵያ 126 ሚሊዮን ሕዝብ ያላት ፈጣን የኢኮኖሚ መስፋፋት እያሳየች ያለችና በፋይናንስ ማሻሻያ ላይ እንደምትገኝም ጠቁመዋል። በአጠቃላይ አንዱና የዚህ ጉብኝት ውጤት የሆነው የ1 ቢሊዮን ዶላር ለ4 ዓመት የሚተገበር ለፍሬምወርክ ፋይናንሲንግ አግሪመንት የሚባል ተፈራርመናል። ኤምኦዩ ማለት ነው። ይሄ ማለት በጥቂት ዓመታት ውስጥ ይሄን ያህል ገንዘብ በልማት ትብብር ፋይናንስ የደቡብ ኮሪያ መንግስት ለኢትዮጵያ ሲሰጥ ይሄ በጣም ትልቁ ነው ማለት ነው። ስለዚህ በፊት ከነበረው የልማት ፋይናንስ ትብብር አንጻር ይሄኛው በ3 እጥፍ የሚበልጥ ነው። ይሄም የጠቅላይ ሚኒስትራችን ጉብኝትና አጠቃላይ ውይይት ውጤት ተደርጎ ሊወሰድ ይችላል ማለት ነው። እንግዲህ ይሄ 1 ቢሊዮን ዶላር የፍሬምወርክ ፋይናንሲንግ አግሪመንት
ለተመረጡ ፕሮጀክቶች የሚውል ይሆናል። ምን ፕሮጀክቶች ላይ መዋል እንዳለበትም ከመግባባት ላይ ተደርሰዋል። በኢትዮጵያ መንግስት ወገን ለምን ፕሮጀክቶች መዋል እንዳለበት በጽሁፍም አሳውቀናል። የጋራ አንደርስታንዲንግም ተይዞበታል ማለት ነው። አንደኛ የመሰረተ ልማት ነው። በኤነርጂ ጋር የተገናኘ የመሰረተ ልማት ግንባታ፣ የመንገድ መሰረተ ልማት ግንባታ፣ የሳይንስና ቴክኖሎጂ ዩኒቨርሲቲዎቻችን የአቅም ግንባታ፣ የራይስ ቫልዩ ቼን ምርት ፕሮዳክቲቪቲ ለማሳደግ የሚል ይሆናል። የሀገሪቱ የገንዘብና ኢኮኖሚያዊ ትስስር ወደ ላቀ ደረጃ ለማሳደግ አቶ አህመድ ሽዴ ቃል ገብተዋል። የኮሪያ ሪፐብሊክ የኢኮኖሚና ፋይናንስ ተቀዳሚ ምክትል ሚኒስትር ኪም ባንግ ህዋን በበኩላቸውም የሁለቱን ሀገራት የፋይናንስና ኢኮኖሚ ግንኙነት የበለጠ ለማጠናከር ቃል ገብተዋል። ሀገሪቱ ለኢትዮጵያ ተጨማሪ የገንዘብ ድጋፍ ለማድረግ ፍላጎት እንዳላት መጠቆማቸውንም በኮሪያ ሪፐብሊክ የኢትዮጵያ ኤምባሲ ያወጣው መረጃ ያመላክታል። ከዚህም በተጨማሪ ኪም ባንግ ህዋን ከኢትዮጵያ ጋር በኢኮኖሚና ፋይናንስ ዘርፎች እውቀትና ልምድ ለመለዋወጥ ቃል ገብተዋል። ኢኮኖሚያዊ ግንኙነትን ለማጠናከር ከሁለቱም ሀገራት አጋርነት በተጨማሪም ባለብዙ ወገን ትብብር ያለውን ፋይዳም አጽንኦት ሰጥተዋል። ከውጭ አሜሪካ ተኩስ አቁም ስምምነት እንዲደረግ የጸጥታው ምክር ቤት ድጋፍ እንዲያደርግ ጠየቀች። ዋሽንግተን በሁለቱ ተዋጊዎች መካከል የተኩስ አቁም እንዲደረግ ያቀረበችው ሀሳብ ተቀባይነት እንዲኖረው ነው የምክር ቤቱን ድጋፍ የጠየቀችው። ዘገባው የአልአይን ነው። ተጨማሪ አለ። Today, the Israeli military, they confirmed the deaths of 4 more hostages who were held captive by Hamas. አሜሪካ ለሐማስና እስራኤል በላከችው ሰነድ የተኩስ አቁሙ ለ6 ሳምንታት እንዲቆይ ጠይቃለች። ለጋዛው ጦርነት ዘላቂ መፍትሄን ለማበጀት ያግዛል በሚል በአሜሪካ የተዘጋጀው የተኩስ አቁም ጥያቄ ረቂቅ ሰነድ በተባበሩት መንግስታት ድርጅት የጸጥታው ምክር ቤት እንዲደገፍ ዋሽንግተን ጠይቃለች። ለተኩስ አቁም ስምምነቱ ሀሳብ ተቀባይነት፣ ተፈጻሚነትና ስኬታማነት የምክር ቤቱ ድጋፍ ያሻኛል ያለችው ሀገሪቱ በቀጣይ ሁለቱ ወገኖች ወደ ተኩስ አቁም በሂደትም ወደ ጦርነት ማቆም ይመጡ ዘንድ የተባበሩት መንግስታት ድርጅት ያግዘኝ ብላለች። አሜሪካ ያዘጋጀችው የተኩስ አቁም ስምምነት ረቂቅ ሰነድ ሁለት ወገኖች ያለምንም ቅድመ ሁኔታ ወደ ተኩስ አቁም እንዲመጡ፣ እስራኤል በርካታ ዜጎች ከሚኖሩባቸው የጋዛ ክፍሎች ጦሯን እንድታስወጣ፣ መሰረታዊ አገልግሎቶችን እንዲጀምሩ፣ ፍልስጤማውያን ወደ ሰሜናዊ ጋዛ እንዲመለሱና የእርዳታ መስመሮች እንዲከፈቱ፣ ሐማስ ደግሞ ታጋቾችን እንዲለቅ ይጠይቃል። በአሜሪካ የተኩስ አቁም ስምምነት ዙሪያ በኢንተርኔት ስብሰባ አካሂደው የነበሩት የግብጽ፣ ጆርዳን፣ ሳውዲ አረቢያ፣ የተባበሩት አረብ ኤሚሬቶችና ኳታር የውጭ ጉዳይ ሚኒስትሮች በጋራ ባወጡት መግለጫ ረቂቁን እንደሚደግፉ፣ ነገር ግን እስራኤል ከጋዛ ሰርጥ ሙሉ ለሙሉ መውጣት እንዳለባትና የመልሶ ግንባታዎችን መጀመር እንዳለባቸው በመግለጫቸው ጠይቀዋል። የተኩስ አቁም ረቂቅ ሰነዱ ጊዜያዊ ተኩስ አቁም እንዲደረግ ቅድሚያ ቢሰጥም ሁለት ወገኖች ዘላቂ ጦርነት ማቆም ስምምነቶች ላይ እንዲወያዩ ለማስቻል ዓላማ እንዳለው ተገልጿል። የአሜሪካ የውጭ ጉዳይ ሚኒስትር ቃል አቀባይ ማቲው ሚለር ከሰሞኑ ለጋዜጠኞች በሰጡት ጋዜጣዊ መግለጫ ረቂቅ ሰነዱ ለሐማስ እንዲደርሰውና ቡድኑ ከዚህ ቀደም የተኩስ አቁም እንዲደረግ ሲጠይቅ ያነሳቸው ሀሳቦች በረቂቁ ላይ ተካተዋል ብለዋል። የእስራኤል መንግስት ቃል አቀባይ በበኩላቸው እስራኤል የተኩስ አቁም ስምምነቱን ያለምንም ቅድመ ሁኔታ ተቀብላለች የተባለ የሚነገረው ሀሰት ነው ብለዋል። ተኩስ አቁሙ የሚደረገው ዜጎቻችን ለማስመለስና ቀጣይ በሚኖሩ ግንኙነቶች ዙሪያ ለመምከር ነው ብለዋል። በእነዚህ ወሳኝ ነጥቦች ዙሪያ ከተስማማን እስራኤል የተኩስ አቁም ጥሪውን ለመቀበል ዝግጁ ናት ነው ያሉት። እስራኤልና ሐማስ የአሜሪካን የተኩስ አቁም ጥሪ መልካምነት ከመናገራቸው በዘለለ እስካሁን ጥሪውን በይፋ መቀበሉን የገለጸ አካል የለም። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ መረጃ እንደሚጠቁሙ በአሁኑ ወቅት 1 ሚሊዮን የሚሻገሩ ተፈናቃዮች በራፋ ይገኛሉ። የጥቅምት 7ቱን የሐማስ ጥቃት ተከትሎ እስራኤል በጋዛ ባደረሰችው የምድርና አየር ላይ ጥቃት 36400 ንጹሃን ሲገደሉ ከሟቾች መካከል አብዛኞቹ ህጻናትና ሴቶች እንደሆኑ ይነገራል። የተከበራችሁ ተመልካቾቻችን ከካፋ ቴሌቪዥን ለሳቱ ያዘጋጀናቸው ዜናዎች እስካሁኖቹ ነበሩ። ዜናዎቹን በመምራት እኔ ብሩክታይት ብርሃኑ አብራችሁ ቆይታ ያደረግኩ። ከቀሪ የካፋ ቴሌቪዥን መሰናዶች ጋር መልካም ጊዜ